እናንተ ጋር የተቀመጡት። ብታበሉ፣ ብታጠጡ፣ ብታለብሱ አይደለም ብትጠይቁ አይደለም የሚለው እና እናንተ ጋር ያለው እግዚአብሔር የሚከብርበት እግዚአብሔር ደስ የሚሰኝበት ነገር ሁሉ እናንተ ጋር ያለው። ሌላው ርዕሷ ትንሽ እንትን ብላኛለች። አንድ ጉርሻ አለ ለወገን። ግን የትኛው ጉርሻ? የጥበብ ጉርሻ ነው? የጥጋብ ጉርሻ ነው? የረሃብ ጉርሻ? በእግዚአብሔር ዘንድ የሚታወሰው እርቦኝ እኔ የፈለኩት እኔ የናፈኩት ማጎርሰው እንጂ ተርፎኝ ማጎርሰው አይደለም። በመሰረቱ ሁለት ያለው አንድ ይስጥ የሚለው ሕግ ውስጥ ያለን እኛ ሶስት ይዘን አይ ደግሞ ይለምነኝ 5000 ድረስ ይለምነኝ የሚል ከሆነ እንዴ ሶስቱ የማን ዕዳ ሆነው ነው? ሁለት ያለው አንድ ይስጥ ያለ ነው አይደለም ነው የሚለው እና ተለምኖ ነው እንደሞ የሚለው ሁለት ያለው ተለምኖ አንድ ይስጥ ነው እንደሚለው ሁለት እጁ ላይ ስላለ አንዱ የሱ አይደለም አለመኩ አንዱ የሱ አይደለም። እኔ እንደዚህ በአጋጣሚ ከዚህም ሰፋ ያለ ቦታ ላይ ቀርባለሁና እንዲህ በጎ አድራጎት ቦታ ጋር ግን በአጋጣሚ እናንተ ብቻችሁን ናችሁ። ሀብታም የሚሰጡትም ሰዎች ባሉበት ስገኝ ደስ ይለኛል። እናንተ የሰረቃቸው ሰዎች መልሱላቸው ነው የምለው። የሰማችሁ ነው? እናንተ የሰረቃችሁ ሰዎች መልሱላቸው። እየለመኗችሁ አይደለም፣ እየከሰሷችሁ ነው። እኔ ተራብኩት ፋንታዬን ስለወሰድክብኝ ነው። እታስቡት የሚገባ ይሄ ነው። ምክንያቱም ለእግዚአብሔር አንደኛ ልጅና ሁለተኛ ልጅ የለውም። አለው እንዴ? ስለዚህ አንደኛ ልጅ ስለሆነ እሱ ሀብታም ሆነ፣ ሁለተኛ ልጅ ስለሆንኩ የሚባል ነገር የለም። አንደኛው ልጅ የሰረቀው ነገር አለ ማለት ነው። የከለከለው ነገር አለ ማለት ነው። የወሰደባችሁ ነገር አለ ማለት ነው። እና አትፈሩ። ሁለተኛ ሰጪው ብልጥ ቢሆን ኖሮ የገበሬን እንኳን ያህል ብልጥ ቢሆን ሰጪው፣ እናንተ ሕያዋን እርሻዎች ናችሁ። አፈር አለ እንዴ? የእግዚአብሔር አፈር አለ እንዴ? እኔ ላይ ዘርቶ ሰው ይከስራል ብሎ ያስባል? እየሰማችሁኝ ነው? እዚህ እግዚአብሔር የቀደሰው ቦታ ላይ ዘርቶ ሰው አላተርፍም ብሎ ያስባል? ገበሬ እንኳን አፈሩን አርሶ እዛ ላይ ዘርቶ የሚቀጣው ስንት ጆኒ ያገኛል ብሎ ነው የሚያስበው። ከሰጠው እጥፍ ሆኖ ስለሚያገኘው። እንዴት ነው ሕያው የእግዚአብሔር ልጆች ያላቸው ላይ እነሱ ላይ ዘርተን እናጣለን እንከስራለን ብለን የምናስበው? እናንተን ያልኳችሁ አይደለም፣ እናንተም አለባችሁ። በነገራችን ማለት ከእናንተ ያነሱ ሰዎች የሉም እንዴ? እና እናንተ ከዕዳው ነፃ ናችሁ መስላችኋል? አይደላችሁ። ነገር ግን ላስታውሳችሁ ነው፣ የቁጥሩ ጉዳይ አይደለም፣ የልብ ጉዳይ ነው። ቅድም እንዳልኳችሁ ለጽድቅ የሚቆጠረው ከጠጋቢ ያጎረስኩት አይደለም፣ ተርፎኝ ያቁት አይደለም። እየፈለግኩ እኔ ያማረኝ ከእኔ ግን አንተ ትብሳለህ ብዬ የማጎርፍ ሰው ነው ጽድቅ የሚሆነው። ልክ ነኝ? እንግዲያውስ እናንተም ጋር እንደዚሁ አለ። ከእናንተ ያነሰ ሰው አለ። እናንተም ልክ እንዲሁ አድርጉ። እኔ ሲደረግልኝ ነው የማደርገው አይደለም፣ እኔ ስላለኝ ነው የማደርገው። ጨከንኩባችሁ ይሆን? ብዙዎቻችን ልንቀበል ብቻ ነው የምንዘረጋው እንጂ ልንሰጥ አንዘረጋም። ስለዚህ ነው ልንሰጥ ብንዘረጋ ኖሮ የተዘረጋ ማዕድ ወደኛ ይመጣ ነበር። ልንቀበል ብቻ እጃችንን እንደዘረጋን ያለ ነው። እናንተም መስጠት ትችላላችሁ። እግዚአብሔርን ካመናችሁት መስጠት ትችላላችሁ። ከእናንተ ያነሱ ሰዎች አሉና፣ ስለዚህ ሀብታሞችን አትመልከቱ። እናንተም ሀብታሞች ናችሁ። ቅድም እንዳልኳችሁ ልሰጡ ከተነሳችሁ የሚሰጠው እጅ የሚቀበለው እጅ እግዚአብሔር ነው። ግን ለሰጪው የሚሰጠው ማን ነው? ለሰጪው የሚሰጠው ማን ነው? እና ከአፈር በላይ አብዝቶ አይሰጥም ትላላችሁ? እግዚአብሔር ከአፈሩ በላይ አብዝቶ አይሰጥም ትላላችሁ? ገበሬ እንኳን አፈሩ ላይ
እግዚአብሔር ካፈር በላይ መስጠት አይችልም? ከቻለ ለምንድን ነው የምንጠረጥረው? ዛሬ ማስታወሳችሁ ነገር የስጦታ ጊዜ ነው። ገና ስጦታ ጊዜ ነው። እኛ ጌታ የተቀበልንበት ጊዜ ነው አይደለም? የስጦታ ጊዜ ስለሆነ እጆቻችሁ፣ ልቦቻችሁ ለስጦታ ይከፈቱ። የማነስና የመብዛት ጉዳይ አይደለም። የማነስና የመብዛት ጉዳይ አይደለም። ቤተ መቅደስ ገብታ ሴትየዋ ያላትን ከመቀነቷ ዲናር ነው የሰጠችው። ክርስቶስ አየው ግን ብር መረዙ ሰዎች አይደለም። ያቺን ዲናር ሰጠችዋና አየው። ለምን? እሷ ከጉድለቷ ሰጠች። አይደለም ያለው? አይደለም ያለው? እንግዳውስ እናንተ ቅርብ ናችሁ፣ በእግዚአብሔር ዘንድ ለመመዝገብ ቅርብ ናችሁ። ለምን? ከችግራችሁ ነው የምሰጡትና ለታይታ አይደለም፣ ከምር ፍቅር ስለምትሰጡ። እሷም ከምር ፍቅር ስለሰጠች ነው የጻፈላት እንጂ ከሷ በላይ ሰጡ ሰዎች አሉ። አበዛባችሁ አበዛባችሁ። ገና ወይም ደግሞ ልደት ማለት ስጦታ ነው፣ ተሰጠ። እሱ ደግሞ ደስ የሚለው በመስጠት ብቻ ነው። በመስጠት ብቻ ነው። እግዚአብሔር በመስጠት ብቻ ነው ደስ የሚለው። ለምን? ምን ይቀበላል? እሱ ምን ይቀበላል? ስለዚህ በመስጠት ብቻ ነው ደስ የሚለው። እግዚአብሔርን ደስ ለማሰኘት ከሆነ ስለ ብዛቱ አታስቡ፣ ስለምሰጡት ልብ ግን አስቡ። እና እናንተ ሀብታሞች ናችሁ ሌላችሁ ነው ዛሬ የመጣሁት። እየሰማችሁ ነው? ሀብታሞች ናችሁ። እግዚአብሔርን ደስ የሚያሳይ ስጦታ በእጆቻችሁ አሉ። ስጡና እግዚአብሔር ያስደስቱና ከእግዚአብሔር የምትቀበሉትን ተቀበሉ። ሀብታሙ የያዘው ዕዳ ነው የያዘው። ኦይ ሰምታችሁኛል? ሀብታሙ የያዝ ድሮም ገብጋባ አይጠግብም፣ አሁንም ሰብስብ። እናንተ ግን ልባችሁ ክፍት ሆኑ፣ ያላችሁን ስጡና ከእግዚአብሔር ደስታና ከእግዚአብሔር በረከትን ውሰዱ። እና መስጠታችንን ብላችሁ እንዳታስቡ፣ የምትሰጡት ነገር አላችሁ። ቢያንስ ይሄን ላስታውሳችሁ፣ የገና ስጦታ ስትወጡ መንገድ ላይ የማታውቁትን ሰው እንኳን አደረሰ ብትሉት ስጦታ አይደለም? አይደለም? በጣም ትልቅ ደግሞ ለማድረግ ከፈለጋችሁ ወዳጅ እንኳን አደረሰ ብለህ ብታቅፉት ከመጠን በላይ ትልቅ ስጦታ አይደለም? አይደለም እንዴ? ማንም ዘመድ የለኝ የሚል ሰው እቅፍ አድርጋችሁ እንኳን ያደረሳችሁ ብትሉት ትልቅ ገንዘብ አይደለም? ይሄላችሁ የሌለው ሰው አለ ውስጥ ይሄን ማድረግ የማይችላለ ትችላላችሁ። እጅግ የከበረ ስጦታ አላችሁ። እችን ብቻ ብያችሁ ላቁም። በጣም ሀብታም ከመሆናቸው የተነሳ እግዚአብሔርን እንኳን የምትሰጡ ሰዎች ናችሁ፣ ንፉጎች ካልሆናችሁ። ከቤታችሁ ስትወጡ እንደምን አደርክ ወዳጄ ብላችሁ ስትሉ ለሰውየው ምን እንደሰጣችሁት እግዚአብሔር ይመስገን እንዲል አፉን እንዲቀድስ አልሰጣችሁትም እድል? ከዚህ በላይ ገንዘብ አለ? እቺ ቀላል እኮ ናት። ሰው አፉን ከፍቶ እግዚአብሔር ይመስገን እንዲል እና እሱስ ደግሞ ይላችኋል። ዝም ነው የሚለው እግዚአብሔር ይመስገን አንተስ ደህና አደርክ አለ የሚላችሁ እና ያ የሰጣችሁ ሰው ያልሰጣችሁ መልሶ እግዚአብሔር ይመስገንም ደህና ነኝ አላለም? ሁለታችሁ ምንድን ነው የተለዋወጣችሁት? እግዚአብሔርን ተለዋወጣችሁት። ትልቁን ሀብት ትልቁን የምንለውን ሀብት ተለዋወጥ ነው ማለት ነው። ይሄ የሌለው ይሄን ማድረግ የማይችል ድሃ የለም። አለ እንዴ? አለ የለም? አለ ግን ለምን ምን አተቀበልኩና ነው የምሰጠው? ሁሉ ነገር ለማቁረመረም ይፈልጋለሁ። ምን አለኝና ነው የምሰጠው? ቢያንስ እኮ ገላ የቆመው ሰው የቀሙ ገላ እኮ ሙሉ እንደሆነ ይናገራል። ሀብታም አለ እንደ ሰውዬ ሀብታም አይደለም እንዴ? እጅ አለው እግር አለው መናገር ይችላል። አልጎደለም ትንሽ ነገር እና አሳዝን እና ሙሉ ነገር ይዘን እንደገና አሁንም ፈላጊዎች ስንኖር አሳዝንም እንስጥ። እንዳውም እናንተ ጋር ነው የምትሰጠው ነገር ያለው። እባካችሁ ስሙኝ፣ ትልቁ የሚሰጠው ነገር እናንተ ጋር ነው ያለው። ለምን? እግዚአብሔር እናንተ ጋር ነው ቅርብ ያለው።
ብታበሉኝ፣ ብታጠጡኝ፣ ብታለብሱኝ አለ እንዲ ያለው። ምን ሀብታሙን ነው ያለው? ሀብታሙን ብታለብሱት ነው ያለው? ሀብታሙን ብታለብሱት ታለብሱኝ ያላችሁ ነው ያለው? ድሃውን አያችሁ፣ ለእግዚአብሔር እጅግ የቀረባችሁ እንደሆናችሁ። ብልህ የሆነ ሰው ለእናንተ ሰጥቶ ያተርፍ ነበር። ብልህ ስላልሆነ ብልጥ ስለሆነ ግን ቆጥቦ ድሃ ይሆናል እድሜ ልኩን። መንፈሳዊ ድሃ ማለት ነው። እንድታፍሩ ስለማልፈልግ ነው። እናንተ እጅግ ባለጸጋዎች ናችሁ። እግዚአብሔር ለእናንተ በምታደርጉት ነገር በጀት አለ ሊሰጥ። እንዳታፍሩ። እንዳውም የምትሰጡት ነገር አለ፣ ስጡ። ከእናንተ ነው የምትጠበቀው። ምክንያቱም እናንተም ሰው ትንሽ ነገር በእግዚአብሔር ዘንድ ብዙ ሆና ስለምትቆጠር። ወርቅና ብር የሰጡትናል። ለምን? ኢየሱስ ያየው ዲናር የሰጣችኋል። ለምን? የላትም፣ ከጉድለቷ የሰጣችሁ። እባካችሁ እናንተ ልባችሁ የሚሰጥና ለጋስ ከሆነ እግዚአብሔር ለመለገስ እጅግ ሰፊ እጅ አለው። እየሰማችሁ ነው? አታጉረምርሙ፣ መስጠት የምትችሉ ናችሁ። እየሰማችሁ ነው? እባካችሁ ልባችሁ ክፍት ይበል። እንዲያውም ከሀብታሙ ይልቅ እናንተ ጋር ነው እግዚአብሔር ያለው እንዳልኳችሁ። አያችሁ፣ መስጠት የምትችሉት እናንተ ናችሁ ማለት ነው። እሺ ነገር አበዛሁባችሁ፣ ይቅርታ። እኔ መቆም ስለሚያቀተኝ ነው። ግን ይሄን ነገር አስቡት። ድሆች አይደላችሁም፣ ሀብታሞች ናችሁ። ምክንያቱም እግዚአብሔር ለእናንተ ባደረገው ሁሉ ደስ ይለዋል። የእግዚአብሔር ደስታ እናንተ ጋር ያለው ማለት ነው፣ ሀብታሙ ጋር አይደለም። አቤት ወርቃለሁ፣ አቤት እንቋለሁ የሚላለም ይሄ ሰውዬ ስሜን አንስቷል ብሎ በእናንተ ነው ደስ የሚለው። ደስ ብሏችኋል? ገናን ደስ ብሏችሁ ኑሩ፣ አሳልፉት። ለህዝባችሁ ለመንደራችሁ ሁሉ ደስታ ሁኑ። ግን ሰጣችሁ ነው። ታዲያ ተቀብላችሁ አይደለም፣ ሰጣችሁ ነው። እሽቱኛላችሁ